የምታዩት ላፕቶፕ በአፕል ስቶር ውስጥ ምርጡ ላፕቶፕ ወይም ደግሞ ከአብዛኞቹ በ2026 ያሉት ላፕቶፖች ደግሞ በጣም ምርጡና በጣም ውድ ከሚባሉ ፒሲዎች ውስጥ አንዱ ነው። ዋጋው ደግሞ $1289 ይላል። የሌላ ቨርዥን ፒሲዎች ብናይ ደግሞ ያው እንደዛው ነው 800 500 ይገኛል። ግን ዛሬ በአጋጣሚ የዞርኩ ዝም ብዬ ሁሉ ጊዜ የሚሄደው ስቶር ነበርና ያየሁትን አታምኑት። ዋጋውን ስናነጻጽረው በጣም ነው የሚገርማችሁ። ለማንኛውም ለማለት የፈለኩት በዛሬው ያገኘዋቸው በጣም ርካሽ ከሚባሉ ፒሲዎች በጣም ያስገረሙኝን ቶፕ 3 ብዬ ይዣቸዋለሁ። ከ3 ጀምሬ እስከ አንደኛ ነው ራንክ ማረጋቸው። ለማንኛውም በጣም አሪፍ በኢንስታግራሜ ላይ ለመፖስት ያሰብኳቸው ቪዲዮዎች አሉና እነሱን ማየት ከፈለጋችሁ ይሄው ኢንስታግራሜን ፎሎ አድርጋችሁ ጠብቁኝ። let's get straight into it, man. Let's go. Alright guys, ተዘጋጅቻለሁ አሁን let's go. ገብቻለሁ። ዋው እቺ በጣም ተመችታኛለች። ዳይሬክት ክሬዚ ማን ኪቦርዱ ራሱ እንዴት እንደሚ በሶስተኛ ደረጃ ያስቀመጥኳት ፒሲ ወይም ደግሞ መጀመሪያ የሚያገኘዋት ፒሲ እቺ ዴል የምትባል $15 ፒሲ ነች። ይህን ፒሲ ነው ምን ነበር የሚለው ዴል ነው የምትባለው። ዴል that's there right there። በሁለተኛ ደረጃና በጣም የተመቸችኝ ፒሲ ያሰብኳት ደግሞ እቺ ነች። ዋው አራች ትለያለች ብሮ። ኤችፒ ነች። ስክሪኗ ራሱ በጣም ትልቅ ነው የሚመስለው። ዋጋው ደግሞ እዩት ጋይስ $15 ብቻ። አረ በጣም ነው የምታምረው። ሐሳቤ ራሱ ታስቀይረኝ ነው። እኔ ከተመቹኝ ካንደኞቹ እኔ አለኝ ባይዞ ወይ ፒሲ አለኝ ግን ብዙ አይደለችም። ግን እነዚህ አሪፍ ከሆኑ ሞክራቸዋለሁ ልገዛችሁ ይችላል። አብራችሁን ቆዩ። ለማንኛውም በአንደኛ ደረጃ ያስቀመጥኳት ፒሲ ደግሞ ራሳችሁን ያዋት። Alright guys, የዛሬ ቪዲዮ ይሄን ይመስል ነበር። ቪዲዮውን ወዳችሁታል ብዬ ተስፋ አደርጋለሁ። በቀጣይ ቪዲዮ ደግሞ ያበደ የሆነ አይዲያ ይዤ እመጣለሁ። ላይክ ሰብስክራይብ አርጋችሁ ቆዩልኝ። ሰብስክራይብ ካረጋችሁ በኋላ ደግሞ የኖቲፊኬሽን ምልክት አለች፣ እሷን ተጫኗትና የምለቀውን ቪዲዮ እንዳያመልጣችሁ። So, thank you for watching. I'll see you guys on the next one. Bye.